እሺ እናመሰግናለን ጊዜን መስዋዕት አድርገህ እዚህ ለቃለ መጠይቅ ስለተገኘ። ኦሮሚያ የሚባለው ሀገር አመሰራረትና የወደፊት እቅዱን በተመለከተ ለኢትዮጵያ ሕዝብ እስቲ ግልጽ አድርግልን። እሺ አመሰግናለሁ። እንግዲህ አሁን ኦሮሚያ የሚባለው ክልል የተመሰረተው 1987 ህገ መንግስት በኋላ ነው የተመሰረተው። ስለዚህ ክልሉን የመሰረቱት ምንድን ነው? በመብታቸው ነው፣ በፈቃዳቸው ይህ የኛ ነው ብለው እስከሚበቃቸው ድረስ ከልለው የተረፈውን ደግሞ ይህ ደግሞ ለነሱ ብለው ለአማራ ህዝብ ሰጠዋል። ነገር ግን በኦሮሚያ ክልል ውስጥ ሲካለል በሽዋ፣ በዳሞት ወይም ደግሞ የአሁኑ ወለጋ፣ በአርሲ፣ በደብረ ዘይት፣ በናዝሬት ያለው ህዝባችን ግና የአማራ ህዝብ፣ የትግራይ ህዝብ፣ የአገው ህዝብ፣ የሀዲያ፣ የጉራጌ ህዝብ ምንድን ነው በዛው ነው የተካለለ። እነዚህ ብቻ አይደሉም። የአፋሩ የሶማሌውን ህዝብ ሙሉ ኦሮሚያ በሚባለው ክልል ውስጥ ተካሎ ምንድን ነው የሆነው? ኦሮሞ ነው የሆነው። ኦሮሞ ነው የተደረገው። እንዴት ነው ኦሮሞ የሆነው? በህግ ነው ኦሮሞ ነው። በህግ ነው። ህጉ እንዴት አስገድደው? የግድ በኦሮሚያ ክልል ውስጥ በኦሮሚያ ህገ መንግስትና ስርዓት ስትመራ ብሔርህ የግድ መታወቂያ ኦሮሞ ነው የሚሆነው። የምትማረው ኦሮምኛ ነው። በአገልግሎትም በተለያዩ አስገዳጅ ህጎች የግድ ምን ትሆናለህ ማለት ነው? ኦሮሞ ትሆናለህ። ስለዚህ ኦሮሚያ የተባለው ክልል ውስጥ ያለው ህዝብ ዛሬ እነሱ እንደሚያወሩት አባገዳ የሚመራው ቡድን ወይም ደግሞ ኦሮሞ ብልጽግና ቡድን እንደሚያስበው ኦሮሞ አይደለም። ያ ማለት ኦሮሞ የሚባል ህዝብ የለም ለማለት ሳይሆን እነሱ እንደሚያስቡት በ1997 በተደረገ የቤት ቆጠራ በኢትዮጵያ ውስጥ ትልቁ ብሔረሰብ ኦሮሞ ነው ብለው በህገ መንግስት ሳይቀር የጻፉት የሚያስተማሩ እሱ ስህተት ነው። በዛ ክልል ውስጥ ያለው ህዝብ ምናልባት ግማሽ የሚያህል የማን ህዝብ ነው ከተባለ የአማራ፣ የሀዲያ፣ የጉራጌ፣ የአፋር፣ የሶማሌ ህዝብ ነው እዚህ ክልል ውስጥ ያለው እና የወላይታ ሌሎችም አሉ። በዋናነት ነው እንጂ የነዚህ ህዝብ ነው እዛ ክልል ውስጥ አለ። ይህንን ህዝብ ነው በ1997 ቤትና ሰው ቆጠራ ብለው ቆጥረው በህገ መንግስት ደግሞ በኢትዮጵያ ትልቁ ብሔረሰብ ኦሮሞ ነው ብሎ ጻፈ። ግን እውነቱ ግን ሰው ኢትዮጵያ ትልቁ ብሔረሰብ አማራ ነው። ስለዚህ ይህ አሁን ኦሮሞ የተባለው ሀገርና ኦሮሞ የተባለው ህብረተሰብ እንግዲህ ከ1987 በፊት አይታወቅም። ቃሉ ነው የማይታወቀው እንጂ ህብረተሰቡ አለ። ቃሉ ነው የማይታወቀው፣ ህብረተሰቡ አለ። ስለዚህ በ1987 መጥተው አዲስ ሀገር ኦሮሚያ የሚባል ሰየሙ። ከዛስ አዲስ ህዝብ ኦሮሞ የሚባል መሰረቱ። እንግዲህ እንዳልኩ የሌሎችን ህዝብ ጨምሮ ኦሮሞ አድርገው የመሰረቱ። ስለዚህ ገዳ ይመረው ቡድን እና አሁን የኦሮሞ ብልጽግና መንግስት ብሎ የሚጠራው ቡድን እቺን ሀገር አሁን መሰረት አስይዘዋታል። የራሷ ባንዲራ፣ የራሷ ህገ መንግስት፣ የራሷ ክልል፣ የራሷ መዝሙር፣ የራሷ ስነ ጽሁፍ አስይዘው መሰረት አስይዘዋታል። ይህም የሚገርመው ነገር የኢትዮጵያን ምልክት የሆነ የኢትዮጵያን አሻራ የሆነ የኢትዮጵያ አፈር ውስጥ የበቀለ ፊደል ሁሉ አንፈልግም ብለው ላቲን ኖሮ ተወስዶ የመጡ ከሌሎች ሀገራት ከአውሮፓ ሀገራት ላቲን ፊደል ተወስዶ አምጥተው ህዝባቸውን የሚያስተምሩ ለምን አማርኛና ግዕዝ ለእነሱ አይመለከታቸውም ብለው የሚያስቡ መሪዎች ናቸው። የኦሮሞ ህዝብ ለነዛ መሪዎች አባገዳ የሚመራው ቡድን ግና ባንዲራውን አይመለከተው። የኢትዮጵያ ባንዲራ አረንጓዴ፣ ቀይ፣ ቢጫ አይመለከተው። ይህ የአማራ ነው ወይም ደግሞ የቤተክርስቲያን ብሎ ነው የሚያምኑ። ስለዚህ ባንዲራ ከየት ነው የሚያመጡ እነሱ? ከግብፅ አባገዳ ወይም ደግሞ ኦሮሚያ ክልል የሚጠቀምበት ባንዲራ ከግብፅ የመጣ ነው።
ቀለም። ለምን የአባገዳ አስተምሮና ዶክትሪን ድጋፉንም ያገኘው ከ1960ዎቹ ጀምሮ ከግብፅና ከውጭ ሀገራት በዲፕሎማሲ መልክ ከሄዱ የኦሮሞ ፖለቲከኞች ነው። ስለዚህ ምንድነው እችን ሀገር አሁን መስርተዋል። ቀጣይ ደግሞ ያቀፉት ደግሞ ምንድነው እችን ሀገር በማስፋት እስከ ወሎም በማስፋት እስከ ጎጃም በማስፋት እንደገና ደቡብንም በዛው ጠቅሎ ታላቅ ሀገር በኢትዮጵያ ፈሳሽ መመስረት ነው። ኢትዮጵያ በፈረሰችበት ሀገር ላይ ታላቅ ኦሮሚያ የምትባል ሀገር መመስረት ነው እቅዳቸው። አሁን በአፋር አድርጎ ቀይ ባህር መግባት አሁን የያዙት አጀንዳ ነው፣ ለኢትዮጵያ አይደለም። ትክክል ነው። ገላኑ የሚል እንዲሁም በሙዚቃቸው ያው አንድኑ ስለሚገልጽ በዛ ጭምር ገልጸውታል። ትክክል ነው። ለዛ ሳይሆን ለታላቁ ሀገር ከባህር ወደብ እስከ የብስ ወደብ ለማገናኘት ነው። ከዚህ በሱዳን ገጥመዋል። ከዛ ደግሞ ቀይ ባህር ዶ ለመግባት ነው። ከዛ ደቡብን በሙሉ ሶማሌውንም ይሄ ደቡብ ፓርትን ይዞ እንዳል በሙሉ የታላቁ ኦሮሚያ አካል ላይ ነው። ለዚህም ማሳየው አባገዳ በዛ ዓመት እንኳን በ2018 ባከበረው የዋቄፈና እምነትና አባገዳ ስርዓት በጉራጌ፣ በጋምቤላ፣ በጉምዝ አካባቢ ሄዶ አስከብሯል። ይህ ምንድነው እቅዱ? ከሆነ ዓመታት በኋላ የታላቁ ኦሮሚያ ሀገር የሚሆኑት ህብረተሰቦች ከአሁኑ እየተሰራበት ነው አባገዳ ማቀኝ። ከዛስ ምናልባት ወደ ሰሜን አካባቢ ትንሽ የሚቀሩ የተወሰነ የአማራና የተወሰነ ትግራይ ነው የሚቀረው። እነሱም ለጊዜው እንጂ ቅጥ ተይዞላቸዋል። ሙሉ አጠቃላይ እንግዲህ አክሱም ብለው ስለሰየሙ ከጊዜ በኋላ ሙሉ የኩሽ መንግስት ነው የሚመሰረተው። አሁን ለጊዜው የኦሮሚያ ሀገር ትባል ይመስሉት እንጂ ከጊዜ በኋላ ደግሞ የኩሽ መንግስት ተብሎ እስከ ግብጽ ድረስ ይሄዳሉ ነው። ስለዚህ የኩሽ መንግስት ማለት ደግሞ ነው የኦሮሞ መንግስት ነው። ገባ? የኦሮሞ መንግስት ነው። ይህን እቅድና ሌሎች ደግሞ ማነው ከኋላ ሆኖ የሚመራው? አባገዳ የተባለው የጦር ድርጅት ነው። ለእኛ የሽማግሌ የአባወራ የአስታራቂ ተብሎ የሚነገርለት ለሞኙ ህዝባችን። ስለዚህ በዚህ ሂደታቸው ግዕዝ ፊደል ተወልዶ ባደገበት አፈር ሲያወግዙ ለአፍሪካ ህዝብ የነፃነት ተምሳሌት ተብሎ አረንጓዴ፣ ቀይ፣ ቢጫ 13 የአፍሪካ ሀገራት አረንጓዴ፣ ቀይ፣ ቢጫ ባንዲራን ሲጠቀሙ አባገዳ ምን አደረገ? ወይም ደግሞ ኦሮሞ የሚመራው የኦሮሞ ብልጽግና የሚመራው ቡድን ምን አደረገ? በኦሮሚያ ክልል አጠቃላይ በተለይ በአዳማ፣ በደብረ ዘይት እና በቢሸፍቱ እንደታዘባቸው አጠቃላይ በአዲስ አበባ ሙሉ ማንን አንጠልጠለ? ከግብጽ ይዘውት የመጡትን ባንዲራ። እንግዲህ የኛ ህዝብና የኛ መሪዎች ግና ነፃ ባንዲራ አይደለም ለህዝባቸው ለአፍሪካ ሀገራት አስረክበዋል። የነፃነት ባንዲራ ተብሎ አረንጓዴ፣ ቀይ፣ ቢጫ። እነዚህ ግና አባገዳ የሚመራው ቡድን ግና የኢትዮጵያውያን የነፃነት ተምሳሌትና ለአፍሪካ ህዝቦችም የነፃነት ተምሳሌት የሆነ ባንዲራንም ፊደልም አልጠቀምም ብሎ ማን የነሱ ነፃነት ተምሳሌት? ግብጽ ናት። ባንዲራውም ከግብጽ ነው፣ ፊደሉም ከውጭ ነው ያመጡት። ስለዚህ ኢትዮጵያ የነፃ ህዝብ ሀገር ናት። ነፃ ህዝብ ማለት ነው። ነፃ ህዝብና ሀገር ማለት የራሱ ፊደል፣ የራሱ ስልጣኔ፣ የራሱ መስገድ ያለው። እነሱ ግና ነፃ ህዝብ አይደለንም፣ የራሳችን ስልጣኔም የለንም፣ የፊደል ስልጣኔም የለንም ብሎ ነው። ለዛ ነው ከአውሮፓ ሄደው ይዘው የመጡት። ደግሞ ያንን ደግሞ በድፍረት የግዕዝን ፊደል አውግዘዋል፣ የአማርኛ ፊደል አውግዘዋል። ኦሮሚያ ክልል ውስጥ በድፍረት ተወልዶ በበቀለበት በሀገሩ ተራራው ቢቆፈር የግዕዝ ፊደል ነው በብራና ተጽፎ የሚገኙ ምስክር ሆነ እንጂ የዛሬ ከ1990ዎቹ በኋላ ይዘውት የመጡት ከአውሮፓ ላቲን ፊደል ምንም አይነት የታሪክ መሰረት የለውም፣ እውቀትም የለውም። በዚህ በላቲን ፊደል ተጽፎ የሚገኝ እውቀት የለም። ኦሮሚያ ተጽፎ በላቲን ፊደል የሚገኝ እውቀት የለም። ስለዚህ የአባገዳ የጦር ድርጅት የተባለው የጥፋት አካሄድ የነበረውን ሀገር አፍርሶ አዲስ ሀገር መመስረት ነው። ነገር ግን ህዝባችንና ተመልካቾቻችን የትኛውም ምሁር መገንዘብ ያለበት አሁን የኦሮሞን ህዝብ ኦሮሞ የሚባለው ህዝብ
መጥላት አይደለም። ነገ ሌላም ህዝብ ሊመጣ ይችላል። ነገ ለምሳሌ ከኡጋንዳ በጦርነት በድርቅ ምክንያት ለምሳሌ ወደ ኢትዮጵያ ሊገባ ይችላል አይደል? ያ ህዝብ ግና ወደ ኢትዮጵያ ሲገባ ምንድነው ማድረግ ያለበት? የነባሩን ህዝብ ወግ፣ ስርዓት፣ እምነት ጠብቆ የራሱንም እምነት ባህል አስከብሮ ለነባሩ ህዝብ ተጨማሪ ጥንካሬና ኃይል ሆኖ ነው መኖር ያለበት። አባገዳ የተባለ ጦር ድርጅት ምንድን ያደረገው? ተቃራኒ የነበረውን ህዝብ በመቀየር እምቢ ያለውንስ በመግደል በማስወገድ ታሪክን ደግሞ በመሰረዝ በማጥፋት አዲስ ታሪክ፣ አዲስ ሀገር፣ አዲስ ህዝብ ነው ለመመስረት እየተንቀሳቀስ ያለው። ስለዚህ ይህ ቡድን ኢትዮጵያ ውስጥ ነው የሚኖረው፣ ግን እንደ ኢትዮጵያ አይደለም ተግባሩ። ኢትዮጵያን አፍርሶ አሁን ሌላ ኦሮሚያ የምትባል ሀገር፣ በቀጣይ ደግሞ የኩሽ የሚባል መንግስት ወይም ኩሽ ኪንግደም የሚል ነው እቅዳቸው። ይህንን ደግሞ ፖለቲከኞቻችን፣ ምሁራኖቻችን፣ የሃይማኖት መሪዎቻችን፣ ወጣቱ አልተረዳውም ገና። ጠላት ማን ነው ወገን ማን ነው ብሎ መለየትም አልተቻለም። ውስብስብ አድርጎታል አባገዳ። ውስብስብ ያደረገው ደግሞ እና አብይ አህመድ ኢትዮጵያ ኢትዮጵያ እያሉ አደባባዩን መድረኩን ተቋጥረውታል። አባገዳ ደግሞ ከጀርባ ነው የሚሰራው ስራ ይሰራል። ውስብስብ ያደረገው ደግሞ ነው። አባገዳ የተባለው ጦር ድርጅትና እና አብይ አህመድ የሚመሩት የኦሮሞ ብልጽግና ፓርቲ ምን አይነት ግንኙነት እንዳለው ህዝባችን፣ ፖለቲከኞቻችን፣ የሃይማኖት መሪዎቻችን አይረዱም፣ አያውቁም። ስለዚህ ምንድነው አብይ ሚዲያውን በኢትዮጵያ በነፃ ሀገርና ስም መሰረት ሚዲያውን ተቆጣጥሮ ድጋፉንም የኢኮኖሚውንም የመሳሪያውንም የሁሉንም ድጋፍ ይዞ ቆሟል። መንግስት መስሎ አንድ ሀገር መሰረት መስሎ ይዞ ቆሟል። አባገዳ ግና የሰራውን ስራ ይሰራል። አባገዳ የሚመሩት። ስለዚህ አሁን ኦሮሚያ ተብላ የተመሰረተችው ሀገር በኢትዮጵያ ፍርስራሽ ላይ መሰረት የጣለች ሀገር ናት። እችን ሀገር ደግሞ ኢትዮጵያን የሚወድ ወዳድ ህዝብ ሁሉ መጨረሻዋን ጨርሰው ሀገሪቷን አፍርሰው ኦሮሚያ የምትባል ሀገር እስከሚመሰረቱ እና እስከምንጠፋ መጠበቅ ሳይሆን ከአሁኑ ማቋረጥና ከአሁኑ ትግሉን ማስቀጠል ነው። ይህ ትግል ደግሞ አሁን እንዴት ነው የሚቀጥለው? አሁን ፋኖ በጀመረው ትግል ኢትዮጵያን እንደገና አንድ የማድረግ ትግል ይቀጥላል። ተጀመረው ነው። ከአሁን በፊት ግን ኢትዮጵያ ተከፋፍላ ነው ያለችው። ለምን? በአደገኛ 5 ጽንሰ ሀሳቦች ተከፋፍላ ያለችው። አደገኛ 5 ጽንሰ ሀሳብ ማለት ነው ክልል፣ የክልል ህገ መንግስት፣ የክልል ባንዲራና መዝሙር፣ የክልል ስነ ጽሁፍ እና የክልል ኃይል አደረጃጀት የሚባል እነዚህ የሚያሟላ ሉዓላዊ ሀገር ነው። ልክ ኢትዮጵያ ውስጥም ሉዓላዊ ሀገር የሚመስል መስፈርት በክልል ስም ተጥሏል። ስለዚህ ይህ የተከፋፈለ ሀገርና ህዝብ አንድ ለማድረግ አሁን የተጀመረውን የፋኖ የትንሣኤ የአንድነት መርከብ ተከትሎ አጠናክሮ ሀገራችን አንድ ማድረግ ነው። ይህንን ለማድረግ ደግሞ የግድ ምን ማድረግ አለብን? አባገዳ የሚመራውና የአብይ ቡድን የኦሮሞ ብልጽግና ቡድን የሚመራውን መከላከያ መጀመሪያ ማስወገድ ነው። ምክንያቱም አማራጭ የለም። ለምን? መከላከያማ ወንድሞቻችን ናቸው። እኔም መዛ የነበሩ እኔ ማለት ነው። አሁን መከላከያ ላይ ያለው እኔ እንደማለት ነው። እኛ ወንድሞች ናቸው። ግን የግድ ከመከላከያ ጀርባ ያለውን አገር አጥፊና አገር አፍራሽ ቡድን ለማስወገድ የግድ መከላከያ መመታት አለበት። የግድ ለምን? እሱ ነው ከፊት የሚዋጋ ያለው እንጂ ግን የሚዋጉትማ የኦሮሞ ተወላጅ ወንድሞቻችን፣ የትግራይ፣ የአማራ፣ የጋሞ፣ የወላይታው ወንድሞቻችን ናቸው። ሌላ ከውጭ ሀገር የመጣ ዜጋ የለም። ግን ችግሩ በወታደር ትዕዛዝና አሰራር መሰረት ወታደር ትዕዛዝ መፈጸም ነው። ወታደር አገርን የሚያፈርስ የፖለቲካ ፓርቲ ካለ አገርን ያፈርሳል፣ መሳሪያው ነው። አገርን የሚገነባ ፖለቲካ ፓርቲ ካለ ደግሞ መሳሪያው ነው፣ አገርን ይገነባል፣ ያስገነባል። ይህ ስለሆነ መልኩ ስለሆነ ይህ የመከላከያ መርስ እስከሆነ ድረስ የግድ ከመከላከያ ጀርባ ያለው ቡድን አገር እያፈረሰ ስለሆነ ያንን ቡድን ከዚህ ጥፋቱ ለመመለስና ለማስወገድ የግድ መከላከያ መወገድ ግዴታ ሆኖብናል።
ስለዚህ ፋኖ እየታገለ ያለው መከላከያን ጠልፎ አይደለም። መከላከያማ የኛ ወንድሞቻችን ነው። ግን ከመከላከያ ጀርባ አደገኛ ቡድን መኖሩን ተረድቷል የፋኖ ኃይል። ስለዚህ ለመላው ኢትዮጵያ ህዝባችን የማስተላልፈው መልእክት ያለፉት 50 ዓመታት ትግል የውድቀት የፍርሰት ትግል ነው። አሁን ደግሞ የትንሣኤ ትግል ተጀምሯል። ይህን የትንሣኤ የአንድነት ትግል አጠናክረን መቀጠል አለብን ነው። ጨርሻለሁ። እናመሰግናለን።